ሰላም ተማሪዎች፣ በዚህ ቪዲዮ ከዚህ በፊት የጀመርነውን አፕሊኬሽን ኦፍ ሪሌሽን እና ፋንክሽን ላይ የምናደርገውን ትምህርት በመቀጠል ኢን ፓርቲኩላር የምንመለከተው የኳድራቲክ ፋንክሽን ኢኒኳሊቲ እንዴት ሶልቭ እንደምናደርግ፣ ኳድራቲክ ኢኒኳሊቲዎችን በመጠቀም የተገለጹ ሪሌሽኖችን እንዴት ግራፋቸውን ድሮው እንደምናደርግ ይሆናል። እዚህ አክቲቪቲ ላይ እንደምትመለከቱት የተሰጡን ኢኒኳሊቲስ ናቸው። ግሬተር ዛን፣ ሌስ ዛን፣ ግሬተር ዛን፣ ግሬተር ዛን ኦር ኢኳል ቱ፣ ሌስ ዛን፣ ግሬተር ዛን ኦር ኢኳል ቱ። እነኚህ በሙሉ ግን ኢንቮልቭ የሚያደርጉት ኮመን የሚያደርጋቸው ኳድራቲክ ኢኒኳሊቲ መሆናቸው ነው። ኤክስ ስኩዌርድ ኤክስ ስኩዌርድ ኤክስ ስኩዌርድ ፕላስ 4 1 ማይነስ ኤክስ ስኩዌርድ ኤክስ ስኩዌርድ ማይነስ 4 ዜርፎር እነኚህ ኤክስፕሬሽኖች በሙሉ ኳድራቲክ ኤክስፕሬሽን ስለሆኑ እዚህ ጋር የተሰጡን ምንድናቸው? ኳድራቲክ ኢኒኳሊቲስ ናቸው ማለት ነው። እዚህ ጋር አሁን የምንሰራው ምንድን ነው? ፋይንድ ኤክስ ኢንተርሰፕት ኤንድ ዋይ ኢንተርሰፕት። የእነዚህን ኤክስ እና ዋይ ኢንተርሰፕት እንዴት አድርገን ልናገኝ እንችላለን? ኢኒኳሊቲ ናቸው ብለን ልናስብ እንችላለን። ነገር ግን የምናደርገው ምንድን ነው? ኮረስፖንዲንግ ኢኩዌዥኖችን እንፈልጋለን። ይህን ኢኒኳሊቲ የነበረውን ኢኳሊቲ እናደርገዋል። ግሬተር ዛን የሆነው ኢኳል ቱ፣ ሌስ ዛን የሆነውም እንደዚሁ፣ ሁሉም በኢኳሊቲ ይቀየራሉ። ወይም ኳድራቲክ ኢኩዌዥን አገኘን ማለት ነው። ኳድራቲክ ኢኩዌዥኑን ካገኘን ለነዛ ኤክስ እና ዋይ ኢንተርሰፕት እንሰራለን። ኤክስ እና ዋይ ኢንተርሰፕት ሰርተን መጨረሻ ላይ ኢኒኳሊቲዎቹን ስለሆነ ታርጌታችን የትኛው ፖርሽን ነው ከፓራቦላው አንጻር ይሄን ኢኒኳሊቲ ሳስፋ የሚያደርገው የሚለውን አይደንቲፋይ እናደርጋለን። which means the region inside or is outside of the parabola that is part of this inequality ወይም which satisfy the inequality የሚለውን እንሰራለን። እንግዲህ አንድ በአንድ እንመልከታቸው። የመጀመሪያው እንግዲህ ኤፍ ኦፍ ኤክስ ግሬተር ዛን ኤክስ ስኩዌርድ ነው። ይሄን ለመስራት በመጀመሪያ የምናደርገው የኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌርድን ግራፍ እንሰራለን። የዚህን ግራፍ ስንሰራ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌርድ ማለት ምን አይነት ፋንክሽን ነው? ኳድራቲክ ፋንክሽን ነው። ይሄ ደግሞ የኤክስ ስኩዌርድ ኮፊሽንቱ ፖዚቲቭ ዋን ስለሆነ አፕዋርድ ፓራቦላ ይሰጠናል። ቨርቴክሱ የዚህ ቨርቴክስ ምን ይሆናል? ቨርቴክስ ኢዝ 0,0 ነው። ስለዚህ አፕዋርድ ፓራቦላ ሆኖ ቨርቴክሱ እንደዚህ አይነት ነው። ይህን ግራፉን እንስራ። የኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌርድ ግራፍ እንግዲህ ይህን የሚመስል ነው። ለምን ዶትድ ከርቭ እንደተጠቀምን ምናልባት ካስታወሳችሁ ኢኒኳሊቲን ስንሰራ ሊኒየር ኢኒኳሊቲ ዶት የምናደርገው መች ነው ብለናል? ስትሪክትሊ ግሬተር ዛን ወይም ስትሪክትሊ ሌስ ዛን፣ እዚህ ጋር ኢኳሊቲ ከሌለው። ኦኬ፣ የዚህን ግራፍ ስለሆነ መጨረሻ ላይ የምንሰራው ይህን እንደ ሪፈረንስ ነው እየተጠቀምንበት ያለ ነው። ይህ ምንድን ነው ማለት ነው? ኢስ ባውንደሪ ለማን